ቡና እንጠጡት እንጂ ሰውን አትሙበት፣ ሰውን አትሙበት። እርሱም እኮ እጽዋት ነው የማክሰኞ ፍጥረት። በእግዚአብሔር ፈቃዱ የዋለ ምግብነት። ምንድነው ችግሩ? ቡና ኃጢአት የሆነበት። ይበላል አይበላም፣ ይጠጣል አይጠጣም እያልን በከንቱ በሰፊ በትጋት ስናዜም አንዳች ጠብ ላይል ስንዋጋ በደም ሳይገባን ሚስጥሩ በብዛት ያለፉት ዘመናት እጅጉን ያሳዝናል እንደ ሰው የተጋደልንበት። ቡናን ጠጡት እንጂ ሰውን አትሙበት፣ እርሱም እኮ እጽዋት ነው የማክሰኞ ፍጥረት። በእግዚአብሔር ፍቃዱ የዋለ ምግብነት። ምንድነው ችግሩ? ቡና ኃጢአት የሆነበት። ይበላል አይበላም፣ ይጠጣል አይጠጣም እያልን በከንቱ በሰፊው ስናዜም አንዳች ጠብ ላይል ስንዋጋ በደም ሳይገባን ሚስጥሩ በብዛት ያለፉት ዘመናት እጅጉን ያስጠላል እንደ ሰው የተጋደልንበት። አሃ